አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ በጣም ሰላም ነኝ። እናንተስ እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ ብዙ እህቶች ማለት ነው በኮሜንት ላይ ለጀማሪዎች የሚሆን ቀለል ያለ አሳየን፣ ብስኩት ስራ አሳየን ብላችሁ ብዙ እህቶች በተደጋጋሚ ጠይቃችሁኛል እና ዛሬ እሱን ነው ማሳያችሁ። ለትሪ ነው የሚሆነው ማለት ነው ብስኩት አሰራር እሱን ነው ማሳያችሁ። ቀጥታ ወደ ስራው እንሄዳለን ማለት ነው። ከዛ በመቀጠል ግን ሰብስክራይብ ያላደረጋችሁ ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ነባሮች ደግሞ ቪዲዮውን የምትከታተሉት ቪዲዮውን ከወደዳችሁትና ከተመቻችሁ ወይም ደግሞ ለሌላ ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ ኮሜንት አድርጉ ማለት ነው። እና ይሄን ይመስላል። ላይክ ሼር አድርጉ። ኢንሻአላህ አሁን ወደ ስራው እንሄዳለን ማለት ነው። እንደምታዩት እዚህ ጋር አንድ አይነት ከለር ነው ያለኝ። በአንድ አይነት ከለር ነው የምሰራው እኔ። ብጫ አለኝ፣ በሱ ነው የምሰራው ማለት ነው። አሁን ወደ ስራው እንሄዳለን። ከዛ አሁን 6 ሰንሰል እንሰራለን ማለት ነው። እኔ ሁልጊዜ እንደዚህ ነው የምሰራው። በሰፊው ምስቡ ከሆነ 6 አድርጉት፣ በቀጫጭኑ ከሆነ 7 አድርጉት ማለት ነው። አንድ ሁለት ታያችኋል። 2 3 4 5 6 ይሁን። እኔ 6 ነው የማደርገው ምክንያቱም ክር ወፍር ነው። ከዛ እንዳደርግና 3 ሰንሰል ሰራለሁ። 1 2 3 ሰንሰል እዚህ ውስጥ ስንት እንሰራለን? እዚህ ውስጥ 12 እዚህ ክብ ውስጥ ማለት ነው። እዚህ ክብ ውስጥ 12 ሰርተን እንገናኛለን። ይሄው 12 ሞላው ማለት ነው። ከዛ እዚህ ሶስተኛ ላይ እንወጋለን ማለት ነው። እያችሁ 12 ሰራው። 12 ኪሎ ሼት እዚህ ውስጥ ማለት ነው። አሁን 3 ሰንሰል እንሰራለን። 1 2 3 ሰንሰል እዛው ቦታ ላይ በድጋሚ ደብል 2 ኪሎ ሼት እያንዳንዷ እንትን ውስጥ ደብል 2 ኪሎ ሼት ነው የምንሰራው ማለት ነው። ይሄችሁ አይታይም። ደብል 2 ኪሎ ሼት ምንም ሰንሰል አንሰራ ደብል 2 ኪሎ ሼት ደብል 2 ኪሎ ሼት እዚህ ውስጥ ደብል 2 ኪሎ ሼት አሁንም እዚህ ጋር ደብል 2 ኪሎ ሼት እያንዳንዱ ቦታ ውስጥ እንደዚህ እያደረጋችሁ ዙር ሞልተን እንገናኛለን ማለት ነው። እያንዳንዱ ውስጥ ደብል 2 ኪሎ ሼት ይሄው 12 2 እያደረኩ የሰራው ማለት ነው እንደምታዩት። ከዛ አሁን ጋር 1 2 3 ሰርቻለሁ። እዚህ ሶስተኛዋ ላይ አያይዛለሁ ማለት ነው። ከዛ እዚህ ውስጥ ገባና ደብል 3 ኪሎ ሼት 1 2 3 ኪሎ ሼት ይሄ 2 ሰንሰል እዛ ቦታ ላይ ደብል 2 ኪሎ ሼት ከዛ 1 ሰንሰል እቺን እንዘልና አንዷን ይታያችኋል አይደል? እቺን አንዷን ዘለን እዚህ ሁለተኛዋ ላይ ከዛ 1 ሰንሰል እቺን እንዘልና አንዷን ዘለን እዚህ ጋር ደብል 4 ኪሎ ሼት 1 2
ሁለት ሰንሰል አሁንም አንድ ሰንሰል እችን ዘለን አንዷን ዘለን እዚህ ጋር አንድ ኪሮሼት አንድ ሰንሰል የአንዷን ዘለን አንዷን ዘለን በዚህ ውስጥ ሁለት ሰንሰል ደብል አራት ኪሮሼት እንደዚህ እያደረጋችሁ ዞር ሞልተን እንገናኛለን ማለት ነው። ይሄው እንደዚህ ያደረግኩ ማለት ነው። እንደዚህ እናደርግና እዚህ ሶስተኛው ላይ እንደዚህ አድርገን ከዛ እዚህ ውስጥ 3 ኪሮሼት 3 ኪሮሼት ደብል 2 ሰንሰል በዛው 2 ሰንሰል ነው የምሰራው። በፊት አንድ ነበር፣ ሁለትም ማድረግ ትችላላችሁ። እንትን እንዳይልባችሁ ማለት ስብስብ እንዳይልባችሁ ሁለት አድርጉት። አንዳንዶቹ እየጠበቀባችሁ ስለሚያስቸግራችሁ ስብስብ ስለሚል ሁለት አድርጉት። በፊት እኔ እዛ አንዳንድ እየሰራው ነበር ያሳያችሁ። ሁለት አድርጉት ማለት ነው። አሁን እዚህ ጋር እየጨመርን እንደዚህ ያደረግን እዚህ ውስጥ በፊት አንድ ነበር 3 ያው ብስኩት ስሬት አብዛኛችን መጨመር መቀነስ ነው። በጣም ቀላል ነው። 3 ሰራው 2 ሰንሰል እዚህ ውስጥ ደብል 2 ኪሮሼት 2 ሰንሰል ደብል 2 ኪሮሼት 2 ሰንሰል እንደ ቅድም መጀመሪያ ላይ አንድ ብስኩት ስሬት ያው የሚጠፋ የለም። ከዛ እዚህ ጋር አንድ ያችሁ ከዛ ከጎን እንጨምራለን ማለት ነው። እንደዚህ ያችሁ ይሄ ማዕዘኑ እንዳለ ነው። ይሄ ከዚህ ጋር ብቻ ነው እየጨመርን የምንሄደው ማለት ነው። 2 ሰንሰል ከዛ እዚህ ውስጥ ማዕዘኑ ያችሁ 2 ሰንሰል ደብል 2 ኪሮሼት እንደዚህ ያደረጋችሁ ያው ለሰዓቱ ኦኬ ያችሁ እንደዚህ ያድርጋችሁ ዙር ሞልተን እንገናኛለን ማለት ነው። ይሄው ዙር ሞላው 2 ሰንሰል ከዛ እዚህ ውስጥ እንገባና መጀመሪያ ላይ ሶስተኛው ላይ ማለት ነው ሰንሰል ሰራውበት ላይ እንደዚህ እናድርግና ከዛ እዚህ ጋር ማዕዘኑ እንደተለመደው ነው ማለት ነው። ይሄ ሁል ጊዜ ይሄ ላይ ድረስ ነው የምንሰራው። 3 ሰንሰል 3 ሰንሰል 2 ሰንሰል ከዛ 2 ሰንሰል አሁንም እዚህ ጋር በፊት አንድ ነበር፣ ከዛ 3 ከዛ አሁን 5 ከአንድ እዚህ ጋር 2 3 አያችሁ 4 5 ከዚህ ጋር እንጨምራለን ማለት ነው። 2 ሰንሰል አሁንም እዚህ ጋር ማዕዘኑን እንደተለመደው አያችሁት። እዚህ ጋር ማዕዘኑን ደብል 4 ኪሮሼት 1 2
3 2 ሰንሰል ደብል 2 ኪሮሼት ይሄ 2 ሰንሰል እንደተለመደው እዚህ ጋር እዚህ መጀመሪያው ላይ ከዚህ ሶስተኛው ላይ 3 4 5 2 ሰንሰል እንደዚህ እያደረጋችሁ ማዕዘኑ አራት እያደረጋችሁ 2 እንደዚህ እያደረጋችሁ አያችሁ። በፊት 1 ነበር፣ ከዛ 3 ከዛ 5 ነው። ዙር ሞልተን እንገናኛለን ማለት ነው። ይሄው አሁን ዙር ሞላው ማለት ነው። 5 ሰርቼ አሁን እዚህ ውስጥ እንደተለመደው ማዕዘን የምትለው 3 ኪሮሼት 2 ሰንሰል በድጋሚ ከዛ አሁን 3 ሰንሰል ነው። 1 2 ይቅርታ 2 ሰንሰል ከዛ እዚህ ጋር በፊት እዚህ ጋር 1 ነበር፣ ከዛ 3 ከዛ 5 አሁን 7 ነው የምናደርገው ማለት ነው። እያችሁ 3 4 5 6 7 2 ሰንሰል ማዕዘን 2 ኪሮሼት 2 ሰንሰል 2 ኪሮሼት 1 2 አያችሁ። አሁንም 2 ሰንሰል እዚህ ጋር ልክ አሁን እንዳሳያችሁ ማለት ነው። ከዛች መጀመሪያው ላይ 2 ቀጣይ 3 4 5 6 7 2 ሰንሰል ማዕዘኑ እዚህ ደብል 2 ኪሮሼት 2 ሰንሰል ደብል 2 ኪሮሼት እንደዚህ ያደረጋችሁ ዙሩን ትሞላላችሁ ማለት ነው። በዚህ መሰረት ዙር ሞልተን እንገናኛለን። ዙር ሞላው እንደምታዩት አያችሁ። አሁን 7 ነው። እዚህ ጋር 1 ከዛ 3 ከዛ 5 ከዛ 7 አሁን እየቀነስን ነው የምንሄደው ማለት ነው። እንደምታዩት እዚህ ጋር ሙሉ 1 2 3 ከዛ 3 አያችሁ። ከዛ 2 ሰንሰል ይሄ ሁልጊዜ ምንድነው ነው እዚህ ውስጥ ማዕዘኑ እንሰራለን ማለት ነው። አሁን እዚህ እየጨመርን ከዚህ እየቀነስን ነው የምንሄደው። 2 ሰንሰል 1 ከዛ 2 ሰንሰል አንዷን ዘለን እቺን አንዷን ዘለን እዚህ ሁለተኛዋ ጋር ብስኩት ስር መጨመር መቀነስ ነው ማለት ነው። በጣም ቀላል ነው። አያችሁ በፊት 7 ነበር፣ አሁን 5 ነው የሚሆነው ማለት ነው። ይሄ አያችሁ አሁን 2 ሰንሰል እዚህ ላይ
ሁለት ሰንሰል ማዕዘኑ እንደዚህ እቺ አሁን ሁለት ሰንሰል እንደዚህ ከዚህ እየጨመረ ከዚህ ሳልጨምር ይቅርታ ቸኩልኩኝ። ሁለት ሰንሰል እዚህ ጋር አንድ ኪሮሽ አንድ ማዕዘን እንጥላለን ማለት ነው። ከዚህና ከዚህ እየጨመረን ስለሚመጣ ሁለት ሰንሰል ማዕዘን አንድ ሁለት ሰንሰል አንድ ሁለት ከዛ ሁለት ሰንሰል እዚህ ጋር ትጨምራላችሁ አንድ ማለት ነው። ከዛ ሁለት ሰንሰል እችን ዘለን እዚች መጀመሪያ ላይ ይሄ ከዛ አሁንም እንደዚህ እያደረጋችሁ ዙሩን እንሞላለን ማለት ነው። እንደዚህ እያደረጋችሁ ሁለት ሰንሰል ይሄችሁ ልክ እንደዚህ እያደረጋችሁ ሞልተን እንገናኛለን። ይሄው አሁን ይሄችሁ እንደዚህ ያደረኩ ማለት ነው። ከዚህ ጋር እንደተለመደ ማዕዘኑን እሰራለሁ ማለት ነው። ሁለት ሰንሰል ከዛ አሁንም ሁለት ሰንሰል አንድ ነበር ከዛ ሁለት አንድ ሁለት እየጨመረን ስለሆነ ልክ ከዚህ እንዳሳያችሁ በፊት አንድ ነበር ከዛ ሶስት ነው። አሁን ሶስት ነው እዚህ እየጨመረን የምንመጣው ማለት ነው። ለኛችሁ ሶስት አሁን እዚህ ጋር በፊት ሰባት ነበር አሁን አምስት ከዛ አሁን ሶስት ነው የምናደርገው ማለት ነው። አንድ ሁለት እዚህ ዘዴ ነው። በጣም ቀላል ነው፣ ሲምፕል ነው። እቺ ሁለት ሶስት ሁለት ሰንሰል እዚህ ጋር አንድ ሁለት ሶስት ሁለት ሰንሰል ማዕዘን ነው። ሁለት ሰንሰል ሰንሰል እንደዚህ ያደርጋችሁ ከዚህ አንድ ሁለት ሶስት እንደዚህ እያደረጋችሁ እየጨመራችሁ ዙር ሞልተን እንገናኛለን ማለት ነው። አያችሁት? ዙር ሞላው ማለት ነው። እዚህ ጋር ዙር ሞላሁኝ። እንደዚህ ነው የሚሆነው። አሁን ይሄን ዙር ሞላሁኝ። እዚህ ሶስት እዚህ ሶስት እዚህ ሶስት አድርጋለሁ። ሁለት ሰንሰል እንዳይሰበሰብባችሁ እኔ ሁለት ሰንሰል ሳደርግ እናንተ ሶስት አድርጉ። ያው እንደክራችሁ ወይም እንዳያያዛችሁ ስለሆነ አብዛኛዎቹ እየተሰበሰበብን ነው እንዴት ነው ትጠይቁኛላችሁ ማለት ነው። እኔ ሁለት አድርጌው ለእናንተ ከተጠበባችሁ ሶስት አድርጉት ማለት ነው። ሰንሰለቱን አስረዝሙት። አሁን እዚህ ጋር ሶስት ነበር የሰራነው አሁን አምስት እንሰራለን ማለት ነው። አንድ ሁለት ሶስት አራት አምስት ከዛ በዚህ ሶስት ነበር አሁን አንድ ነው። አንድ
ሁለት። በነገራችን ላይ ከአሁን በኋላ ልክ ባሳየኋችሁ መሰረት ነው የምትሰሩት ማለት ነው። ምክንያቱም አንድ አይነት ስለሆነ ሰዓቱን ማራዘም ነው እንጂ ሌላ እንትን የለውም። እዚህ ጋር 3 ነው። ከዛ መሀል ላይ አንድ እንሰራለን ማለት ነው። መሀል ላይ አንድ ይሄ አያችሁ። ከዛ ሁለት ሰንሰል እዚህ ጋር 5 እንሰራለን። አሁን እየጨመርን ከዚህ እየቀነስን እዚህ እየጨመርን ስለሆነ 5 1 2 2 3 3 4 5 ይሄችን ከዛ ሁለት ሰንሰል እዚህ ጋር ደብል አንድ ሁለት ሰንሰል እንደዚህ ያደረጋችሁ የሚሰሩት ማለት ነው። ይሄ አሁን ሁለት ሰንሰል አሁንም 5 እዚህ እየጨመርን 1 2 3 4 5 እንደዚህ ያደረጋችሁ እዚህ ጋር ደግሞ 1 2 ሰንሰል መካከል ላይ 1 እንደዚህ እያደረጋችሁ ዙሩን ባሳያችሁ መሰረት እንደዚህ እያደረጋችሁ ዙሩ ማለት እንገናኛለን ማለት ነው። ይሄው አሁን ዙሩ ሞላውስ ዙሩን ነው ማለት ነው ያሳየው። ከዛ ሁለት ሰንሰል ሰርቼ 1 2 3ኛዋ ላይ አያይዛለሁ ማለት ነው። ከዛ ማዕዘን 1 2 3 እንደተለመደው ይሄ ሁልጊዜ ይሰራል ማለት ነው። ለሰንሰል ለምቹ ከዛ አሁን 1 3 5 ነበር። አሁን 7 1 2 7 ነው። 1 መጀመሪያው ላይ 2 3 4 5 እና ይቅርታ ተሳስቻለሁ ዘልያለሁ ማለት ነው። 2 3 3 4 5 6 7 ላይ ነው የምንቀንሰው ማለት ነው። አሁን እዚህ ጋር ምንድነው የምናደርገው? ሁለት ሰንሰል ሰርተን 3 ሰንሰል እዚህ ጋር አንድ አድርገን የለ 7 ላይ ስንደርስ እንቀንሳለን ማለት ነው። አሁን እዚህ ጋር 3 እናደርጋለን ማለት ነው። 1 2 3 አያችሁ። ከዛ አሁንም 2 ሰንሰል ከዛ እንዴት መሰላችሁ እዚህ ጋር ይቅርታ 7ኛውን ጨርሰን 8ኛው ላይ ስንዞር ነው የምንቀንሰው ማለት ነው። አሁን 2 ሰንሰል እንሰራለን። 2 ሰንሰል
እዚህ ጋር 7 እንሰራለን ማለት ነው። እችን እንዘላታለን። 1 2 7 ሰርተን አሁን ስንዞር ይሄንን እየቀነስን ነው። 7 ሰርተናል። እዚህ ጋር አንድ እንጥላለን ማለት ነው። 3 4 5 6 5 6 ስለምቸኩል ቆጠራ ላይ ይሳሳታል ማለት ነው። 7 አያችሁ፣ እችን ዘለናታል እንደነገርኳችሁ። አሁን ይሄን 7 ሰርተን ነው 8ኛው ላይ ዙር ስንመጣ እየቀነስን ነው የምንመጣ። ከዛ 2 ሰንሰል ማዕዘኑን እዚህ ላይ እንሰራለን። 1 2 ሰንሰል 4 ኪሮሼት ይሄችሁ። ከዛ 2 ሰንሰል እዚህ ጋር 5 ነበር 7 እናደርጋለን ማለት ነው። እንደዚህ እያደረጋችሁ ባሳየኋችሁ መሰረት ዙር ሞልተን እንገናኛለን ማለት ነው። ይሄው አሁን እንደምታዩት ይሄው እንደዚህ እያደረኩኝ መጣሁ ማለት ነው። አሁን እየቀነስን ነው የምንመጣው። አሁን ከዚህ እየቀነስን እዚህ እየጨመርን ልብ ብላችሁ ተመልከቱ ማለት ነው። 2 ሰንሰል እዚህ ጋር አንድ ማዕዘን እንጥላለን ማለት ነው። ይሄ አያችሁ። ከዛ 2 ሰንሰል እየቀነስን ነው የምንሄደው። እቺን ዘለን እዚህ እንወጋለን። 7 ነበር በፊት ይሄ 7 ነበር፣ አሁን 8 ነው የመጣው። ይሄ 5 ነው። 2 3 4 5 ከዛ አሁን እዚህ ጋር 2 ሰንሰል ማዕዘን እዚህ እንደጣን ነው። እዚህ ጋር ማዕዘን እንጥላለን ማለት ነው። ይሄ ከዛውንም 2 ሰንሰል እችን ዘለን እዚህ 1 2 3 4 5 ይሄችሁ። ከዛውንም 2 ሰንሰል እዚህ ጋር አንድ ማዕዘን እየጨመርን ከዚህ እየቀነስን ማለት ነው። ከታች እንደምታዩት እዚህ 1 ነበር፣ ከዚህና ከዚህ 2፣ ከዛ አሁን ደግሞ 1 2 3 ነው ማለት ነው። እየጨመርን 2 ሰንሰል እንደዚህ ያደረጋችሁ ሰንሰል ሁለት ሰንሰል እንደነገርኳችሁ እዚህ እየጨመራችሁ ከዚህ እየቀነሳችሁ 1 2 እዚህ ጋር እየቀነሳችሁ እንደዚህ እያደረጋችሁ ልክ በዚህ መሰረት ዙሩን በሙሉ ትሰራላችሁ ማለት ነው። ዙር ሞልተን እንገናኛለን። ያው አሁን ዙር ሞላው ማለት ነው። እንደምታዩት ዙር ሞላው። አሁን እዚህ ጋር የማዕዘኑ ሰርታችሁ ማለት ነው። ከዛ 2 ሰንሰል አሁን 1 ነበር፣ አሁን 3 ነው የምናደርገው ማለት ነው። 1 2 1 2 3 እየጨመርን ከዚህ እየቀነስን ነው የምንመጣው። እዚህ ጋር 7 ነበር፣ ከዛ 5፣ አሁን 3 ነው የምናደርገው ማለት ነው። 2 ሰንሰል እስከ 1 2 3 አያችሁ። 2 ሰንሰል
እዚህ ጋር አንድ ነበር እንትን ያልኩት። አሁንም 3 ነው የማደርገው። 1 2 3 እዚች ማለት ነው። ያያችሁት ሁለት ሰንሰል ይሄን ዘለን እዚህ ጋር ይሄን እየቀነስን ነው የምንመጣው ማለት ነው። ያኛውን እየጨመርን እየች ከዛ ሁለት ሰንሰል እዚህ ጋር እየጨመርን 1 2 3 እየጨመርን ነው የምንሄደው። ሁለት ሰንሰል ማዕዘን እዚህ 1 2 ሁለት ሰንሰል ደብል 2 ኪሮሼት እያችሁ ከዛ ሁለት ሰንሰል እዚህ ጋር 3 1 2 3 ከዛ እዚህ ጋር እንደነገርኳችሁ በዚህ መሰረት እየቀነሳችሁ እንመጣለን ማለት ነው። ዙር ሞልተን እንገናኛለን። አያችሁ አደገ ማለት ነው። እንደምታዩት ዙር ሞላ እዚህ ጋር አያችሁት አይደለ? እንደዚህ ያደረግኩኝ እዚህ ጋር ዙር ሞላ። አሁን ሁለት ሰንሰል 1 2 ሰንሰል 1 3 ነበር። አሁን 5 ነው የምናደርገው ማለት ነው። 2 3 4 5 ሁለት ሰንሰል እዚህ ጋር 3ን አሁን 1 ነው የምናደርገው። 7 ነበር። ከዛ 5 ከዛ 3 ከዛ 1 ነው። ሁለት ሰንሰል እዚህ ጋር 3 ነው። አሁን 5 1 2 2 3 4 5 ከዛ ሁለት ሰንሰል አሁን እዚህ ጋር 1 ሁለት ሰንሰል 5 1 2 2 3 4 5 ላይ ቅርታ 4 እንደምታዩት ከዛ እዚህ ጋር 5 ስለምቸኩል ነው። ከዛ ሁለት ሰንሰል 1 ሁለት ሰንሰል ማዕዘን 1 ሁለት ሰንሰል ማዕዘን እንሰራለን። እንደምታዩት አያችሁ እየቀነስን እንደዚህ እያደረግን ከዛ ሁለት ሰንሰል እዚህ ጋር 3 ነበር 5 1 2 3 4 5 እንደዚህ እያደረጋችሁ ዙር ሞልተን እንገናኛለን ማለት ነው። ይሄ አያችሁ አሁን እንደዚህ እያደረግኩ መጣሁኝ ማለት ነው። 3 እዚህ 1 ቀረ። እዚህ 5 ሁለት ሰንሰል ማዕዘንም እዚህ ጋር እንሰራለን ማለት ነው። ከዛ 3 ሰንሰል 1 2 3 ሰንሰል ሁለት ሰንሰል ይሄ
አያችሁ። ከዛ ሁለት ሰንሰል አሁን እዚህ ጋር 5 ነበር፣ አሁን 7 ነው የማደርገው ማለት ነው። 1 2 3 4 5 6 7 7 ሆነ። አሁን እዚህ ጋር እንደቀድሞ ሁለት ሰንሰል ሰርተን 1 2 ሰንሰል እንዘለዋለን። እዚህ ጋር 7 እንሰራለን ማለት ነው። 1 እዚህ ጋር 2 ይቅርታ 2 3 4 5 6 7 7 ከዛ ሁለት ሰንሰል አሁንም ይሄን ዘለን እዚህ ጋር 7 1 2 3 4 5 6 7 ከዛ ሁለት ሰንሰል እዚህ ጋር እንደነገርኳችሁ ማዕዘን እንሰራለን። ሁለት ሰንሰል ሁለት እዚህ ጋር እንትን ብየዋለሁ። ሁለት ሰንሰል አያችሁ። እንደዚህ እያደረጋችሁ ዙር ሞልተን እንመጣለን። ሁለት ሰንሰል ሰርታችሁ እዚህ ጋር 7 እንሰራለን ማለት ነው። ከዛ እንደዚህ አድርጋችሁ እዚህ ዙር ሞልታችሁ እንገናኛለን ማለት ነው። ይሄው አሁን ዙር ሞላው ማለት ነው። ከዛ እዚህ ጋር እንደምታዩት እዚህ እመጣለሁ ማለት ነው። ሶስት ሰንሰል 1 2 3 ሰንሰል ሁለት ሰንሰል ከዛ ሁለት ሰንሰል አሁን ማዕዘን እየጣልን ይሄን እየቀነስን ነው ማለት ነው የምንሄደው። 1 2 እዚህ ጋር 1 2 እችን እዚህ ዘለን እዚህ ከዚህ እየቀነስን እዚህ እየጨመርን ከዚህ እየቀነስን ነው የምንሄደው። ይሄ ሰባት ነበር፣ አሁን 5 ነው የሚሆነው ማለት ነው። አያችሁ 5 ሆነ። አሁን ሁለት ሰንሰል እዚህ ጋር 1 ኪሮሼት ሁለት ሰንሰል 1 እዚች ዘለን አምስት ሰንሰል 5 ኪሮሼት 1 2 3 4 5 ከዛ ሁለት ሰንሰል
1 ኪሮሼት አሁን 2 ሰንሰል አንድ እቺን ዘለን 5 ያችሁ 2 ሰንሰል እዚህ ጋር ማዕዘን ጎን እንጥላለን እንደ አዲስ ማለት ነው። አያችሁ እንዴት መሰላችሁ? አሁን እዚህ ጋር በመጀመሪያ አንድ ነበር፣ ከዛ 1 2 2 ሆነ፣ ከዛ 3 አሁን ደግሞ 1 2 3 4 እዚህ ጋር 4 ጣልን ማለት ነው። 2 ሰንሰል ደብል እንደዚህ ያደረጋችሁ 2 ሰንሰል እንደዚህ ያደረጋችሁ ዙሩን እንደዚህ ያደረጋችሁ ዙሩ ሞልተን እንመጣለን ማለት ነው። 2 ሰንሰል እዚህ ጋር 1 ኪሮሼት ይሄን እየቀነስን እንደዚህ ዙር ሞልተን እንገናኛለን ማለት ነው። ይሄ አሁን ዙር ሞላው ማለት ነው። 2 ሰንሰል እዚህ ጋር እንደዚህ እናደርግና ይሄ ከዛ 3 ሰንሰል እንሰራና አሁን አያችሁ እዚህ ጋር እንዴት መሰላችሁ? አሁን እኔ አንድ እዚህ ጋር እንደምታዩት በመጀመሪያ 12 ሰራው፣ ከዛ በ12ቱ ላይ 2 ሰራው፣ ከዛ ይሄ ማዕዘን ከዛ አንድ ሰራው። እንደምታዩት 1 2 3 4 ይሄ 1 2 እየጨመሩ ከዛ 3 ነው። አሁን ይሄ ስንት ነው? 1 እንደዚህ ነው። ወደ ላይ ነው የምቆጥረው 1 2 3 አሁን እኔ ለምሳሌ የሚበቃኝ ያክል ስንት ነው ልበላችሁ? ለምሳሌ 10 ከዚህ ጋር 10 ማለት ነው። 1 2 3 ስንት ይቀራል ማለት 7። እንደዚህ 7 ነው የምሰራበት እኔ ማለት ነው። ወይም ደግሞ 5 ወይ 6 እሺ እሰራበታለሁ። እናንተ ግን እንደፈለጋችሁ ትልቅ ማድረግ ከፈለጋችሁ ትልቅ አሁን እኔ በዚህ ይብቃኝ ካልኩኝ በዚህ እናንተ ለማሳየት እዚህ ጋር ጨርሼ ከላይ ማዕዘን የሆነ ዲዛይን የሚደረጋለው መቀምቀሚያ ማለት ነው። ከጫፍ 2 ዙር የሚቀረው አለ ወይም 3 ዙር አለው። እሱን አሳያችኋለሁ። ግን እኔ ልጨምርበት ስለፈለኩኝ ነው አሁን ለማለት የፈለኩት። እኔ እዚህ ጋር እንደምታዩት መጀመሪያ 1 ነው፣ ከዛ 2 ከዛ 3 ነው የሆነው። አሁን የምቆጥረው ግን 1 2 3 ነው። ከዚህ በላይ ቢያንስ 5 ብጨምርበት 8 ማለት ነው። 5 ጨምርበታለሁ እኔ። እናንተ ከፈለጋችሁ 6 ከፈለጋችሁ 4 ሰርታችሁ እንገናኛለን ማለት ነው። ከላይ ከጫፉ የሚሰራ ዲዛይን አለው መቀምቀሚያ ማለት ነው። በጎፍላም ከፈለጋችሁ በጎፍላ አሳያችኋለሁ። ለዛሬው ክፍል 1 ይሄን ይመስላል ማለት ነው። በክፍል 2 እስከምንገናኝ መልካም ጊዜ ይሆንላችሁ። እንደምትወዱት ተስፋ አለኝ። ላይክ ሼር አድርጉ ማለት ነው። ባይ